የጉማ አዋርድ መስራችና አዘጋጅ ዳይሬክተር ዮናስ ብርሃነ መዋም ትናንት በዘጠነኛው የጉማ አዋርድ ዝግጅት ተጠናቆ ሳለም ለጥያቄ እንፈልገዋለን በማለት ቦሌ ትራፊክ መምሪያ በተለምዶ ስሙ አንበሳ ጋራዥ አካባቢ ፖሊስ ጣቢያ ታስሮ ነበር። ዛሬ ከቀኑ 5 ሰዓት ላይ 24 ወይንም ኮከብ አዳራሽ በሚገኘው ፍርድ ቤት ቀርቦ ነበር። ፍርድ ቤቱ በ5000 ብር ዋስትና ለቆት ነበር። ይሁን እንጂ ከቀኑ 9 ሰዓት ጀምሮ ከፖሊስ ጣቢያ እንደወጣም ለዳግም ጥያቄ ትፈልጋለህ ተብሎ ወደ ሶስተኛ ፖሊስ ጣቢያ ወሰዱን። እንዲሁም ሰኞ ፍርድ ቤት እንደሚቀርብ ከቤተሰቡ ያገኘሁት መረጃ ነው ሲል ጌጡ ተመስገን አስነብቧል። በሌላ በኩል ስለ መራቤቴና አካባቢው ልዩ መረጃ አለን። ጦሩን እየመራ የመጣው ጀነራል ዘውዱ ከአስተዳደሩ አመራሮች ጋር በጋራ በመሆን 11 የሀገር ሽማግሌዎችን መርጠው በረሃ የወረዱ ፋኖችን እጃቸውን እንዲሰጡም የማግባባት ስራ እንዲሰሩለት ከመረጠ በኋላ ወደ ሸዋሮቢት ሄዷል ተብሏል። ሰላማዊ ትግል የቀልዶች ሁሉ ኮሜዲያን ቀልድ ነው። ዜማ ባይኖር ደግሞ አስቡት ከዚህ ይብስ ነበር። በፊት ሰው በግንቦት 7 ይታሰር ነበር። አሁን በቀለም መታሰር ለውጡ ያመጣው ትሩፋት ነው። አርቲስት ፍላጎት አብርሃምን ካየ በሰላማዊ ትግል ተስፋ አለኝ የምትል ቁርጥህን ወቅ። ናትናኤል መኮንን ከፈለገ ያስራሃል፣ ፍቱት ወይንም ፍቷት ካለም ትፈታለህ። በቃ ይሄ ሆነው። በጉማ አዋርድ ዝግጅት አርቲስት ፍላጎት አብርሃም ላይ አንድ ቪዲዮ በስላቅ ፌዝ እያሽሟጠጡ በኦሮምኛ የሚያወሩበትን ቪዲዮ ተመለከትኩኝ። ምላሱን ያወጣ መደደም ነውረኛ በማህበራዊ ሚዲያ ሲዘዋወር ተመለከትኩኝ። ፍላጎት አብርሃም ዛሬ ጠዋት የእስር ማደኛ እንደወጣባት ሰማው ሲል የባልደራሱ ስንታየው ቸኮል አስነብቧል። ዝርዝር መረጃዎችን እንመለከታለን። ሰላም ጤና ይስጥልን። በመላው ዓለም የምትኖሩ ውድ ኢትዮጵያውያን እንደምን አላችሁ? ያላችሁበት የምድር ጫፍ ሁሉ ሰላም ትሆኑ እየተመኘን በሰዓቱ መደመጥ ያለባቸው መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩም። ይህንን ቻናል ሰፖርት ለማድረግ ሁላችሁም ላይክ አድርጉ። መልካም ቆይታ ተመኘን። ብለው ሲያፋጥጡት ከዚህ በፊት 21 ጊዜ ስብሰባ ብጠራም ይመጣልኝ የለም የሚል መልስ ሰጥቶ ስብሰባው ተበትኗል። ከስብሰባው በኋላም በወረዳ አስተዳደሩም በአቶ ጌትዌይ ትዕዛዝ ግንቦት 30 ቀን 2015 ዓ.ም ከምሽቱ 10 የጉማ አዋርድ ዝግጅት ተጠናቆ ሳለም ለጥያቄ እንፈልገዋለን በማለት ቦሌ ትራፊክ መምሪያም በተለምዶ ስሙ አንበሳ ጋራዥ አካባቢም ፖሊስ ጣቢያ ታስሮ ነበር። ዛሬ ከቀኑ 5 ሰዓት ላይ 24 ወይንም ኮከብ አዳራሽ በሚገኘው ፍርድ ቤት ቀርቦ ነበር። ፍርድ ቤቱ በ5000 ብር ዋስትና ለቆት የነበረ ቢሆንም እንደገና እንዳሰረው መረጃዎች ወጥተዋል። እንደገና ያሰሩትም ዳግም ለጥያቄ ትፈልጋለህ ተብሎ ወደ ሶስተኛ ፖሊስ ጣቢያ መወሰዱን እንዲሁም ሰኞ ፍርድ ቤት እንደሚቀርብ ከቤተሰቡ ያገኘሁት መረጃ ይጠቁማል ሲል ጌጡ ተመስገን አስነብቧል። ከዚህ ጋር ተያይዞ በትናንትናው ዕለት እጅግ አነጋጋሪ የነበረው የልጅ ማኛ በመባል የምትታወቀው በተለይ ደግሞ በማህበራዊ ሚዲያ ቲክቶክ ላይ ትታወቃለች። መማር ማለት እንደዚህ ነው ሲል ሙክታሮቪች አስነብቧል። ለወገንና ለሀገር ድምጽ መሆን። ይቺ ልጅ የፒኤችዲ ትምህርቷን እያጠናች ነው። በማሰር መንግስት ራሱን ማዝቀት የለበትም። ሐሳብን በሰላማዊና በነጻነት መግለጽ ዓለም የሚያውቀው ያከበረውና ጥበቃ የሚደረግለት ሰብአዊ መብት ነው። ይህ ሆኖ ሳለ በኢትዮጵያ እየሆነ ያለው ሌላ ነገር ነው። የጉማ አዋርድ አዘጋጅ ዮናስ ብርሃነ በትናንትናው ዕለት መታሰሩንም ተከትሎ ዋና አዘጋጁ የታሰረው በልጅ ማኛ ምክንያት ነው ተብሎ ተጠብቋል። ውድ የኢቲ ሚዲያ ቤተሰቦቻችን በያላችሁበት ሆናችሁ ስታዳምጡት የነበረው መረጃ ይህን ይመስል ነበር። በሌሎች መረጃዎች ተመልሰን እስከምንመጣ ድረስ መልካም ጊዜ ተመኘው።